ኦ ማርያም በእንተዝን አፈቅረኪ ወናቤኪ ኦ ማርያም በእንተዝን አፈቅረኪ ወናቤኪ። ካለ አክብሮ ካለ አይስሮ ካለ አራርሆ ይሆናል። ካለ አክብሮ ኦ ድንግል ምልዕተ ውዳሴ፣ ካለ አራርሆ ኦ ዮሴፍ ወልደ ዳዊት፣ ካለ አይስሮ ኦ ሐናንያ ኦ አብዳን ሰላም አዳራሲያን ሲሉ። ስለዚህ እመቤታችን ሆይ እናገንሻለን፣ እናከብርሻለን፣ እናመሰግንሻለን። ሀተታ አሁን እኛ እመቤታችንን የምናገናት የምናከብራት ሆኖ አይደለም፣ ገናንነትሽን እንናገራለን ሲል ነው እንጂ። እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን። እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን። እውነተኛውን መብል እውነተኛውን መጠጥ አስገኝተሽልናልና ስላስገኘሽልን እናገንሻለን፣ እናከብርሻለን፣ እናመሰግንሻለን። ዘበአማን አለው ከመስዋዕተ ኦሪት ሲለይ ያ አፋዊ ውሳጣዊ ያ ጊዜያዊ ዘላለማዊ ያ ስጋዊ መንፈሳዊ ነውና፣ አንድም ስጋዊ ማዕድን ጠዋት በልተውት ለማታ ማታ በልተውት ለጠዋት ያሻል። ይህ ግን በኃጢአት ካላሳደፉት በቀር በንጽሕና ወቅድስና ሆነው ከተቀበሉት አንድ ጊዜ የተቀበሉት ይበቃልና። አንድም ስጋዊ ማዕድ ሐሳር አለው፣ በዚህ ግን ይህ ሁሉ የለበትምና። አንድም ስጋዊ ማዕድ ተመግበውት ኋላ ሞት አለው፣ ይህ ግን ዘላለማዊ ሕይወት ነውና። አንድም ከአማራዊት ከእመቤታችን ስለተገኘ መብልዐ ጽድቅ ዘበአማን ወስተ ሕይወት ዘበአማን አለ። ኦ አበዊነ ኑራን እድ ስዩማን እለመትልወ ሐዋርያት ኦ አበዊነ ንቡራነ ስዩማን እለመትልወ ሐዋርያት። አንቀጽ ተስማሚውን ያወርዳል። ናፈቅረክሙ ወናብየክሙ ሲል ነው። ተውህበ ጳውሎስ ንኩ ብሎ ወቃላሊሂ ሙቋን ባለ ጊዜ ተውህበ አገባ ለኤልዛቤል ብሰብስካባ ዘቀዳሚ ብሎ ወለሂ ዘመው ባለ ጊዜ አገቦሙ ቴማክሙ ቤተ ክርስቲያን እንተ ውስተ ባቢሎን ዘግብፅ ብሎ ወለሂ በማርቆስ ቴማክሙ ቤተ ክርስቲያን እንተ ውስተ ባቢሎን ዘግብፅ ብሎ ወማርቆስ ወልዴ ባለ ጊዜ የማክሙ እንዳለው ከሐዋርያት ቀጥላችሁ ሐዋርያትን መስላችሁ ሐዋርያትን አህላችሁ በአንብሮተ እድ የምትሾሙ አባቶቻችን እናገናችኋለን፣ እናከብራችኋለን፣ እናመሰግናችኋለን። ሀተታ ከሊቀ ጳጳስ እስከ ቄስ ያሉት በአንብሮተ እድ ይሾማሉ፣ ቅባት ያለበት ነው። ዲያቆን በአንብሮተ እድ ይሾማል፣ ቅባት የሌለበት ነው። ከዲያቆን በታች በካህን ይሾማሉ። እስመ ነሣእክሙ አስተብኩላነ ለነ ለኀበ እግዚአብሔር እስመ ነሣእክሙ አስተብኩላነ ለነ ለኀበ እግዚአብሔር። ወደ እግዚአብሔር ልታማልዱን አስተብኩላን ከእግዚአብሔር ዘንድ አግኝተን ተቀብለናችኋልና እናገናችኋለን፣ እናከብራችኋለን፣ እናመሰግናችኋለን። ሀተታ ሊቀ ጳጳሱ በሞተ ጊዜ ደገኛውን ሰው ስሙን በከፈስፈው ላለፈ ኦ እግዚኦ አይር ከለብሰ አቡነ አባ እገሌ ለሚመጣው ኦ እግዚኦ አንብለነ ዲወንበሩን ኖላዊ ሄረ ይልቁን ከመመሬት ካሮ መሳቲ ተኩላ ወይም ስጠነ ብለው ስፈው በደገኛ ይጸልዩታል። ጸሎታቸውን ሲጨርሱ አንድ ብላቴን አስነስተው ተነስተ ስጠን ይሉታል። እሱም አንስቶ ይሰጣቸዋል። እሱም ሳይ መለሰው ያስቀምጡታል። አንዱን ሶስት ጊዜ መላልሶ የሰጣቸው እንደሆነ ያሮስ ያሮስ አኬዮስ አኬዮስ ይሉታል። ይደሎ ማለት ነው። አንዱን አንድ ጊዜ የሰጣቸው እንደሆነ ጸሎታቸውን መላልሰው ይጸልዩታል። ይኸውም ይታወቅ ዘንድ ከሐዋርያት አንዱ ይሁዳ በወጣ ጊዜ በይሁዳ ምትክ እኛ ባወቅን ማትያስና በርናባስን መርጠናል። አንተ እግዚኦ ማእምረ ኩሉ ልብ አሪ አደ ብሉ ዛሬ ከዘይነሶ ለመልእክተ ሲመተ ሐዋርያት ከ12ቱ ሐዋርያት ጋር ከእኛ ጋር የሚሆን ኩላሊት ያመላለሰውን ልቡን ያሰበውን የምታውቅ አንተ ነህና ብለው ዋሳሰቦም እጣቢቱሉ ወወፃፃ በማቴዎስ ወጣ መከራ የሚቀበልበት ነውና በአለው። ለማርቆስ ወጣ በረከት የሚያገኝበት ነውና ለአለው። ወተወለቁ ምስለ አሰርቱ አሐዱ ሐዋርያት ከ11 ሐዋርያት ጋር 12ኛ ሆኖ ተቆጥሯልና እንዲህ አለ። ወነሣእናሆሙ በመዋዕሊነ አስተብኩላነ ለነ ለኀበ እግዚአብሔር። እሎተ ክልኤተ ሊቃነ ጳጳሳት አባ ማትያስ ዘሀገረ አባይ ኢትዮጵያ ወዲበለሳ ሀገረ አባይነ አባ ሕርያቆስ የተገኘይቱን ሀገር የሀገራችንን ኢትዮጵያ ፓትርያርክ አባ ማትያስን የክፍላችንን ሊቀ ጳጳስ አባ ሕርያቆስን ከእግዚአብሔር ዘንድ አግኝተን ተቀብለናችኋልና እናገናችኋለን፣ እናከብራችኋለን፣ እናመሰግናችኋለን። ሀተታ ነሣእናሆሙ ካለ እሎንተ ካለ ነሣእና ባለ በቀና ነበረ። ልማደ መጽሐፍ ነው። አንድም መጽሐፍ ስም ካልጠራ ማብዛት ልማድ ነው።
ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩኪ እንዲል የሀገራችን ሊቀ ጳጳስ ከእስክንድርያ ሊቀ ጳጳስ አሰግቶ ተናገረው። ስምዖንን ከሌዊ አሰግቱ ካህናትሰ ሩፋነ ፍኖት ከብቱ ፍኖተ እግዚኦሙ እንዲል አንድም ስማችንን አነሳሳው ስም ሰጥተው ግብር ነስተውናልና ወሰብአ ኢትዮጵያ ሰር ሲሙ ላዕሌሆሙ ሊቃነ ጳጳሳት እማይመራ ሊሆሙ እንዲል እስክንድርን አነሳው። በእስክንድር እስክንድርያ፣ በቄሳር ቂሳርያ፣ በጢባሪዎስ ጥብርያዶስ፣ በይሁዳ አይሁድ ተብለዋልና። እስክንድር የሚባል ገናና ንጉሥ ነበረ። ኢየሩሳሌም እጅ ለመንሳት ግዛት ለማስፋትም ቢሉ ለሌላ ነገርም ቢሉ ያዕቆብ በለዝን ተጠግሎ ለመምጣትም ቢሉ ወደ ኢየሩሳሌም ሄደ። ኢየሩሳሌም ሄዶ ተመልሶ በመጣ ጊዜ ልጅ የለኝ ስሜን በምን ላስጠራ አለው። ይህቺ እስክንድርያ ማይ ስንፋ ማይ ሀሊሳ የምትባል ነበረች እና ውሃ እየወጣ ያስቸግረባት ነበረና ድልድይ ሰርተ ስምህን በዚህ አስጠራ ብለው መኳንንቱ መከሩት። እነሱም ውሃውን በማዞር ብረት በማዞር በብረት እየጠረቅ የብረት አምድ እያቆመ የብረት መረባ ሰርቷል። ልማደ ሰብ ልማደ እንስሳ ያለ እንደ መሸረብ ያለ ሰርቷል። በዚህም ጎባሬ አዞ እየወጣ እንዳያስቸግር ገባሬ ታምራት አስሜሰን ቀብሮበታል። ከዚያውም 3 ሙሉ ድስት ወርቅ ቀብሮበታል። ይህ የተደረገው በዘመነ ብሉይ ነው። ሲያያዝ ከዘመነ ሐዲስ ደረሰ። ከዘመነ ሐዲስ ሲያያዝ ከዘመነ ሊቃውንት ደረሰ። በዘመነ ሊቃውንት ቅዱስ አትናቴዎስ በእስክንድርያ ተሹሞ ሳለ በዘመኑ ረሃብ ሆነ። ወለእመ ረከብኩ ሞገስ እምቅድመ አምላኬ እያድጎ ለዝንቱ አድራማሪክ እያለ ሲጸልይ ተምኔቱ ሳይፈጸምለት ሞተ። ከሱ ቀጥሎ የተሾመው አትናቴዎስ ነው። በዚያው በሱ ዘመን ረሃብ ሆነ። ወለእመ ረከብኩ ሞገስ እምቅድመ አምላኬ እያድጎ ለዝንቱ አድራማሪክ ይላል። ምነው 3 ሙሉ ድስት ወርቅ ተቀብሮ በዘመኔ ረሃብ ሆነ እያለ ሲያዘን ሳለ የሮም ንግሥት ራልታ ብዙ ሰው አስከትላ መጣች። ስለምን ቢሉ ለምናኔ ብዙ ሰው አስከትሎ ስለምናኔ አይሆንም ብሎ ገዳማተ ግብፅን ለመጎብኘት አንድም ከአበው በረከት ለመቀበል ከአበው አንዱ እሱ ነውና ወደ እሱ ብትሄድ አዝሞ ተክዞ ቆዝሞ አገኘችው። ምን ነው ስለምን አዝናል አለችው። እኔ ያላሰብኩ ማን ይዘን ነዳያን በረሃብ እየተሞቱ 3 ሙሉ ድስት ወርቅ ተቀብሮ አላት። ስለምን አታስኮሰትረውም አለችው። ባይቻለኝ አላት። እንግዲያውስ በአንተ ፈቃድ በፈጣሪ ቸርነት እኔ አስኮሰትርልሃለሁ ብላ ብታስኮሰትርለት 3 ሙሉ ድስት ቴዳ የሚል 3 ሙሉ ድስት ወርቅ ተገኘ። የመጀመሪያው ቴዳ ታዎስ ማለት ነው። ይህ የአምላክ ገንዘብ ነው ብለው ለነዳያን መስጥቶታል። ሁለተኛ ቴዳ ዘያቢ ንጉሥ ቴዎዶስዮስ የሚባል ይህ የእሱ ገንዘብ ነው ብሎ ሰጥቶታል። እርሱም ግማሹን ከፍሎ ግማሹን ሰጥቶታል። ግማሹን ቤተክርስቲያን ያሰራበት ለነዳያን ይመስጠው አልታወቀም። ሶስተኛው ቴዳ ይህ የእኔ ገንዘብ ነው ብሎ 7 አብያተ ክርስቲያናትን አሰንሶበታል። ታቦተ ኢየሱስ፣ ታቦተ ማርያም፣ ታቦተ ሚካኤል፣ ታቦተ ሩፋኤል በዘባነ አንበሬ የተሰራው በዚህ ጊዜ ነው። ታቦተ ኤልሳዕ፣ ታቦተ ዮሐንስ ይህ አንድ ወገን ነው። ታቦተ ኤልሳቤጥ፣ ታቦተ መርቆሬዎስ ነው። ወርቅ ስለተገኘባት ዘዲሁ ሀገር አባይ አላት። የእስ አባ ሕርያቆስ የሚሻው የሥጋዊ ነገር ሳይሆን የመንፈሳዊ የሥጋው ደሙን ነው ብሎ ማሩን አምርሮ ወተቱን አትኩሮ አይናገርም ብሎ አባይ አይላትም ብሎ ወትጎሶ ለይት የሀገር ምስዋው ለእግዚአብሔር እንዲል ዘዲሁ ሀገር አባይ አለ። ርዕስ አክሱም፣ ሀገር መላ ኢትዮጵያ። ይዲ ይበር ዲያቆን ወብፅዕት አንቲ እንተ ተአምኒ ከመ ይከውን ቃል ዘነገሩ ተብላ በኢሳይያስ አንደበት ስለተመሰገነች ተፈሲ ተብላ በመልአኩ በቅዱስ ገብርኤል ቃል ስለተመሰገነች ወስብሕት በኩሉ በውስተ ኩሉ ሊቃውንት በውስተ ኩሉ ነቢያት በሁሉ ዘንድ ስለተመሰገነች ወቡርክት አንቲ እምአንስት ተብላ ስለተመሰገነች ወቅድስት ወንጽሕት እግዝእትነ ወላዲተ አምላክ ማርያም ድንግል ንጽሕት ቅድስት ድንግል ስለምትሆን ስለእመቤታችን አንድም ንጽሕት ቅድስት ድንግል ስለምትሆን ስለእመቤታችን ብለው ዕጣን ቋጥረው መባ ይዘው ግብር ሰፍረው የሚመጡትን እግዝእትነ አላት። ከግብርናተ ዲያብሎስ ነፃ የምንወጣው ከእሷ በነሰው ሥጋ ስለሆነ ነው። ወበእንተ ቅዱሳን ክቡራን ልዑላን ክቡራን ስለሚሆኑ መንፈሳውያን ረቂቃን ስለሚሆኑ ሊቃነ መላእክት ማዕረጋቸውን መናገር ነው። ሰማያውያን ቦታቸውን መናገር ነው። ወኃያላን ኃያላን ስለሚሆኑ ስለነዚህ ብላ አንድም በእነዚህ አማራጭነት ሀተታ ኃይል በተፈጥሮ ተሰጥቷቸዋል። ኋላም በቅዳሴ በተራድኦ ምክንያት ሲጨመርላቸው ይኖራሉና
ሰባኪ ለሱስ መቀርበዚት መንግሥተ ሰማያት እያለ ወጻፍ ፍኖት ዮሐንስ መጥምቅ ወዛይ ፍኖት ዮሐንስ መጥምቅ ሲዋ ፍኖቶ ለእግዚአብሔር እያለ ስለሚያስተምር ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ አንድም በእርሱ አማላጅነት ወበንተ ቅዱሳን ስቡሐን ወላይካን ማቴዎስ ወማርቆስ ሉቃስ ዮሐንስ አራት ወንጌላውያን ወበንተ ቅዱሳን ስቡሐን ወላይካን ማቴዎስ ወማርቆስ ሉቃስ ዮሐንስ ልዑለ ቃል የሆኑ ክቡራን ንጹሐን ልዑለ ቃል የሚሆኑ ስለ አራቱ ወንጌላውያን ስለ ማቴዎስ፣ ስለ ማርቆስ፣ ስለ ቅዱስ ሉቃስ፣ ስለ ዮሐንስ ብለህ ማቴዎስና ዮሐንስን በቦታቸው ያመጣቸዋል። ማርቆስ ማለት አንበሳ ማለት ነው። አንበሳ ለላይም ጌታው እንደሆነ ማርቆስም በግብፅ አምልኮተ ላይምን አጥፍቷልና። አንዴ ማርቆስ ማለት ንህም ማለት ነው። ንብ የማይቀስመው አበባ የለም፣ እሱም ቀድሞ ከጌታ ኋላም ከሐዋርያት ተምሯልና። አንድም ማርቆስ ማለት ካህን ማለት ነው። ዋጹ ማሪ ዘዴዎስ እንዲህ አንድም ማርቆስ ማለት ካህን ማለት ነው። ሉቃስ ማለት መበስር ማለት ነው። ብስራተ መላእክትን ይጽፋልና። አንድም ሉቃስ ማለት ተንሳይ ማለት ነው። ለስብከተ ወንጌል ይፋጠናልና። አንድም ሉቃስ ማለት አቃቤ ሥራይ ማለት ነው። ቀድሞ አቃቤ ሥራይ ዘሥጋ ኋላም አቃቤ ሥራይ ዘነፍስ ነውና። እንተ ቅዱሳን አግብርቲከ የባለሟልነት ስማቸው ነው። ስለ ባለሟሎች ስለ አገልጋዮች ብለህ ጴጥሮስ ስለ ጴጥሮስ ብለህ አንድም በእርሱ አማላጅነት ጴጥሮስ ማለት መሰረት ማለት ነው። መሰረትነቱም የሃይማኖት የልጅነት ነው። ወያዕቆብ ስለ ያዕቆብ ብለህ አንድም በእርሱ አማላጅነት ያዕቆብ ማለት አይቃዜ ሰኮና አዚ ሰኮና ማለት ነው። የቀድሞ ያዕቆብ አይቃዜ ሰውን እንደያዘ የኛውም በትምህርቱ የምዕራፍ ቃልን ትምህርት ያሰናክላልና። ወዮሐንስ ስለ ዮሐንስ ብለህ ዮሐንስ ማለት ፍስሐ ወሐሴት ርኅራኄ ወሰይን ማለት ነው። ፍስሐ ወሐሴት አለ ከአብ መንፈስ ቅዱስን ያሰጣልና። ርኅራኄ ወሰይን አለ በጸጋ ዘነሳይክሙ በጸጋ ሀው በከንቱ ዘነሳይክሙ በከንቱ ሀው ያ ባለው ቃል ሰንቶ ይኖራልና። ወእንድርያስ ስለ እንድርያስ ብለህ አንድም በእርሱ አማላጅነት እንድርያስ ማለት ተባነ መስቀል በኩረ ሐዋርያት ማለት ነው። ተባነ መስቀል አለ ከሀገረ በላይ ተሰብስቦ አስተምሯልና። ፊልጶስ ስለ ፊልጶስ ብለህ ፊልጶስ ማለት መፍከሪያው ማለት ነው። ፊልሳዳፎስ እንዲል አንድም አዚ ፊናፍርያ ሲያፍራስ ማለት ነው። ወበርተሎሜዎስ ስለ በርተሎሜዎስ ብለህ በርተሎሜዎስ ማለት ተክሌ ማጠጣት ገብርኤል ልጅ ማለት ነው። አንድም ኩን ወልጃይ ኩን ወልቴማን እንዲል አንድም ዕለቱን ወይም ዘርቶ ዕለቱን ለመስዋዕት አድርሷልና። ቶማስ ስለ ቶማስ ብለህ ቶማስ ማለት ፀሐይ ማለት ነው። ክሌቱ ስሙ ለፀሐይ አዱ ኦሪያሌስ ወካሉ ቶማስ እንዲል ወማቴዎስ ስለ ማቴዎስ ብለህ ማቴዎስ ማለት ርዕይ መጽባር ማለት ነው። ግብር ከሚያስገብርበት መርጦታልና። ወያዕቆብ ወልደ እልፍዮስ ስለ ያዕቆብ ወልደ እልፍዮስ ብለህ ወልደ እልፍዮስ በማለት ተለየ እንጂ ያዕቆብ እንዳለፈው ነው ትርጓሜው። ታዲዮስ ስለ ታዲዮስ ብለህ ታዲዮስ ማለት ዘር ወማይረር ማለት ነው። አንድም ኦሪትን በዘር ወንጌልን በመከር እየመሰለ ያስተምራልና። አንድም ዕለቱን ስንዴ ዘርቶ ዕለቱን ለመስዋዕት አድርሷልና። ወስምዖን ስለ ስምዖን ብለህ ስምዖን ማለት እግዚአብሔር ሰማይ ማለት ነው። ስለ ማትያስ ማለት ምትክ ማለት ነው። አንድም ፀሐይ ማለት ነው። አስርቱ ወክልኤቱ ሐዋርያት ስለ 12ቱ ሐዋርያት ስማቸው ቀድሞ አነሳሳ፣ ቁጥራቸውን ኋላ አመጣ። ወያዕቆብ ሐዋርያ እሁ ለእግዚእነ ኤጲስቆጶስ ዘኢየሩሳሌም ክቡር በኢየሩሳሌም ስላስተማረ ክቡር ስለሚሆን ስለ ያዕቆብ ብለህ ስለ ጌታችን ወንድም ስለ ወንጌላዊው ስለ ያዕቆብ ብለህ እሁ ለእግዚእነ አለው። ግንዳቸው መነሻቸው ያዕቆብ ነው። ያዕቆብ ክስራንና ማትያንን ይወልዳል። ክስራ ኢያቄም እመቤታችን ጌታን ትወልደዋለች። ማትያን ያዕቆብን፣ ያዕቆብ ዮሴፍን፣ ዮሴፍ ያዕቆብን ይወልደዋል። በአንጻር የሚሄድ ነውና ውሃ አለው። ይህስ ለዝምድናውስ እና ያዕቆብ እና ዮሐንስ ወልደ ዘብዴዎስ ይቀርቡት የለምን ቢሉ እናቱ በሕፃንነቱ ሞታ ሳለ ከአባቱ ቤት አግኝታው ጡት እያጠባች አሳድገዋለች እና ሀሊ በድንግልናውንስ ከጌታ መከር የጠባ የጠም ብሎ እንደ እናት ሆና አሳድገዋለች እና ለእግዚእነ አለው። ኤጲስቆጶስ ዘኢየሩሳሌም አለው ያዕቆብን ወኮነ እግሩ ከመግረ ገመድ ይላል። ከአገልግሎት ስርዓት ብዛት የተነሳ እግሩ እንደ ገብሩ ገጫ ሆኖ ነበር። ይኸው እስከ ሐዋርያት አንዳንድ ደዌ የሌለባቸው የለም። ቅዱስ ጴጥሮስን ወኮነ ድውይ ወድቁት ገስጋ ይሏል፣ አልሰናበትም እንጂ። ቅዱስ ጳውሎስም እንደ ራስ ፍልጠት ያለች አዳጊት የምትባል ሕመም ነበረችበት።
ያውስ ቢሆን ሐዋርያ አይደለን እንደ ሌሎቹ ደመናን ጠቅሶ ተሄዶ አስተምሮ አሳምኖ አጥምቆ መምጣት ይቻሉ የለም ቢሉ አይሁዳውያን ምሁረ ኦሪት ናቸው። እሱም ምሁረ ኦሪት ነውና የሀገሩን ሰምቶ በሀገሩ በላይ እንዲሉ ወቅዱስ ወስቡሕ እስጢፋኖስ ሊቀ ዲያቆናት ወቀዳሜ ሰማይ ክቡር ንጹሕ ስለሚሆን ስለ ቀዳሜ ሰማይ ስለ ቅዱስ እስጢፋኖስ ብለዓልንም በእርሱ አማላጅነት እስጢፋኖስ ማለት ወደብ መደብ ለኦቴ ድንጋይ የማይቦተ ቁድ ማለት ነው። ነፋስ የማያስገባ ብርሃን የማይከለክል ፋና ማለት ነው። ቀዳሜ ሰማዕት አለው ከጌታ ቀጥሎ ከሐዋርያት በፊት ሰማዕትነትን ተቀብሏልና ስድስቱን ዲያቆናት ሾመው እሱን ሰባተኛ መደበኛ አድርገው ሾመውታልና ሊቀ ዲያቆናት አለ። ወኩሎም ቅዱሳን ሰማዕት ላይ ረፉ በርዝት ሃይማኖት ውሎ ውሎ ከቤት ኑሮ ኑሮ ከመሬት እንዲሉ ሃይማኖታችን አንክድም ብለው ስለ ቤተ ክርስቲያን ብለው ሰማዕትነት ስለተቀበሉ ስለነዚህ ጳውሎስ ስለ ጳውሎስ ብለ ጳውሎስ ማለት ነዋይ ህዊ ማለት ነው። ቲሞቴዎስ ስለ ቲሞቴዎስ ብለ ቲሞቴዎስ ማለት ዘአርቦትሪክ ማለት ነው። ሲላስ ስለ ሲላስ ብለ ሲላስ ማለት ፀሐይ ማለት ነው። ወበርናባስ ስለ በርናባስ ብለ በርናባስ ማለት ወልደ ፍስሐ ማለት ነው። ቲቶ ስለ ቲቶ ብለ ቲቶ ማለት ሰርቅ ማለት ነው። ወፊልሞና ስለ ፊልሞና ብለ ፊልሞና ማለት የስውር ቦታ ማለት ነው። ወካሊምንጦስ ስለ ካሊምንጦስ ብለ ካሊምንጦስ ማለት ግንብ ማለት ነው። ነሳሳለትና እንዲህ አለ ስለ 72ቱ አርድእት አንድም በእነዚህ አማላጅነት ብለ ስለ እነዚህ አማላጅነት ማለት አምስቱ ምዕት ከ500 ብቅ ከ600 ዝቅ የሚሉ በዕለተ ዓርብ ከጌታ እግረ መስቀል ስር እንደ አሸን የፈሉ ስለነዚህ ብለ ቢጽ አለው። ከነዚህም እስከ ዕርገት እስከ ጰራቅሊጦስ የቆዩ አሉ፣ ወዲያውኑም እስከ ትንሣኤ ቆይተው የሞቱ ያረፉ አሉና ነው። ሰለስቱ ምዕት አስርቱ ወስምንቱ ርቱዓነ ሃይማኖት ሰለስቱ ምዕት አስርቱ ወስምንቱ ርቱዓነ ሃይማኖት ሊቃውንት ስለሚሆኑ ስለ 318ቱ ሊቃውንት አንዴም በእነዚህ አማላጅነት አምነው ዕጣን ቆጥረው ግብር ሰፍረው መባ ይዘው ወደ ቤተ ክርስቲያን ለሚሄዱ አንድም በእነዚህ አማላጅነት ማራቸው ማረን አስበን። ለእሉኒ ወለኩሎም ተዘከሩም ወለከ ጊዜኦ ያለፈውን የሚያመጣውን ለአንተ ቤተሰብ ወገን ማደሪያ የሆኑ ዘንድ እኔን መስዋቸው። ለብፁዕ ወለቅዱስ ሊቃነ ጳጳሳት ንዑድ ክቡር ስለሚሆኑ ስለ ሀገራችን ፓትርያርክ አባ ማትያስን ንዑድ ወብፁዕ ጳጳስን አባ ንዑድ ክቡር የሚሆኑ የክፍላችን ሊቀ ጳጳስ አባ ሕርያቆስን ከመትቀቦሙ በሕይወቶሙ በሕይወተ ሥጋ ትጠብቃቸው ዘንድ ታድናቸው ዘንድ በስረይሎሙ ኃጢአታቸውንም ታስተሰርይላቸው ዘንድ ወተመሃረነ ኪያነኒ የጸሎተ ዚአሁ ለዓለመ ዓለም ትምሃር ካለ ለኔ ይካለ ካለ ትምሃር ባለ በቀና ነበረ ልማድ ጻፍ ነው። እኛንም በእነሱ ጸሎት ይመረን ዘንድ ይካ ይህ ጉባኤ ነው። ይቆየን።